ስራ ብዙ ጊዜ የሚያያዘው ከእምነት ጋር መስራት ብቻ አይደለም። አዎ ትጠራለህ ደግሞ ለማስደሰት። እቺ ቸርች ግን አላት ምንድነው? ጨካኝ ናት በወንጌል እውነት ላይ ጨካኝ። ሁሉን ትተው የተከተሉት ስለሚወዱትም ጭምር እኔ ጸየፈዋለሁ አለ። ምን የኒቆላውያን ትምህርት ራእይ ምዕራፍ 2 ከቁጥር 1 እስከ 7 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በኤፌሶን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን ጥረትንና ትዕግስትን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞም በትዕግስት መጽናትንና ስለ ስሜም መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። ይሁን እንጂ የምነቅፍብህ ነገር አለኝ። ይኸውም የቀድሞውን ፍቅርህን ትተሃል። እንግዲህ ከየት እንደወደቅህ አስብ፣ ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባ መጥቼ መቅረዝን ከቦታው ወስድብሃለሁ። ነገር ግን ይህ በጎ ነገር አለ፣ እኔ የምጠላውን የኒቆላውያንን ሥራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋል። ሥራህን፣ ጥረትህን፣ ትዕግስትህን አውቃለሁ። ምን አይነት በረከት ነው! ቸርቿ ሥራ አላት። ቀጥሎስ ጥረት፣ በጣም ትጠራለች፣ ፋይት ታደርጋለች። ሶስተኛውስ ትዕግስት አላት፣ ትታገሳለች። ከዛ ቀጠለ ቁጥር 3 ላይ ቁጥር 2 እዛው ላይ ክፉዎችን ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን ያሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ዋው! እንከን ባይኖርባኖሮች ቸርች እዋት ምን አይነት ቸርች እንደሆነች። ቁጥር 3 ደግሞም በትዕግስት መጽናትንና ስለ ስሜ መከራ መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። ጌታ ኢየሱስ ክርስቶስ እነዚህ 3 ቁጥሮች በቫይብሬተር እየጠቀጠቀ ነው። ኮንክሪት። ከነዚህ ከተዘረዘሩ ኳሊቲዎች መካከል አንዱ እንኳን ቢኖረው በጣም ትልቅ አይደለም? አንዱ እንኳን ቢኖር በጣም ትልቅ ነው። የተገለጠ ሥራ አላት ቸርቿ። እግዚአብሔር በተገለጠ ሥራ ይባርካችሁ። በእውነት እንደ ቤተ ክርስቲያን ይባርከን። ኢየሱስ ይህንን አይቻለሁ አሉ። ምን አይተሃል እኛ ጋር ጌታ ሆይ ሲሉት፣ ሥራህን አውቃለሁ። እኔን የሚያስደስትና የሚያከብር ሥራ ትሰራለህ። እንደ ቤተ ክርስቲያን አበረታታለሁ። ሥራ ብዙ ጊዜ የሚያያዘው ከእምነት ጋር አይደል? የእምነታችሁ ሥራ ስለሆነ የሚለው በእኔ ላይ ካለ መደገፍና መታመን የተነሳ በአንተ መካከል ሥራ አለ፣ እየሰራ ነው። አክቲቪቲ በጣም አለ። ጌታ ኢየሱስ ክርስቶስ አበረታቶታል። ይህንን ባይዘው የሚበረታታ ነው። አክቲቭ መሆን የሚበረታታ ነው። በክርስቶስ አካል ላይ በደም ታፈታፍ ማለት እየሰራዩን አይሁን የማያስታውቅ እንደሱ እንዳትሆኑ ተንቀሳቀሱ። አሜን ነው። ተንቀሳቀሱ። የሚንቀሳቀሰው ነው የሚጋጨው። አሁን አንዳንድ ሰው ማንም እንዲነካ አይፈልግም፣ ማንንም አይነካም። እኔ ገርማል ሰው ጋር አልደርስም እንዳደርስብኝ ይላል። እዚህ ደግሞ ያለነው ቸርች ነው። እየተነካካን ጎናቸው ንኩትን እየተነካካን ተመታቱ አይደለም ያልኩት። እዚሁ አታናዱት። ቸርች ነው። የምትንቀሳቀስ ከሆነ ክሮስ ስትደራረግ ካልተጠባበቅ ትጋጫለህ። የተጋጨው ግን ልግጮ ብለህ አይደለም፣ እየሄድክ ነው እና አንደርስታንድ ትደራረጋለህ። በቃ ልብ ለእግዚአብሔር መንግሥት ይሁን እንጂ ስራ ነው። አደንቃለሁ፣ አይቼዋለሁ። በጣም ነው የማደንቀው። በጣም ጥሩ ስራህን አውቃለሁ። ከዛ ቀጥሎ ምናቸው ነው የሚያደንቀው? ከስራ ቀጥሎ
ጥረት መስራት ብቻ አይደለም። አዎ ትጠራለህ ደግሞ ለማስደሰት። እኔን ለማስደሰት ደግሞ ጥረት ማለት እንግዲህ አይ ቲንክ የምትችለውን ማድረግ ብቻ አይደለም፣ ከሱም ታልፋለህ። ሞር እንደውም አድቫንስ ነህ። አሁን ከተቀሩት ከሌሎቹ አንዳንዶቹ ቸርቾች ሞር አንተ እንደውም አድቫንስ ነህ። ትጠራለህ፣ በጣም ትጠራለህ። ጥረት አይችልም። እያደነቃት ነው በይዘው ቸርቿን። በእውነት እግዚአብሔር ይስጠን። አሁን አንዳንዴ እንደነዚህ አይነት ቃላቶች ከምን ጋር እናያይዛቸዋለን መሰላችሁ? ከሳልቬሽን ጋር እናያይዘውና እንቸገራለን። አሁን ይሄ እያወራ ያለው ስለ መዳን አይደለም፣ ከዳንክ በኋላ ስላለ ጉዳይ። አሁን እየተወራ ያለው ስለ ቸርች ነው። ደጅ ያሉ ሰዎች ጠራችሁ ነው እያላችሁ አይደለም፣ ስለመጣችሁ እየጣራችሁ ነው። በእግዚአብሔር ጸጋ ተደግፈው እሱን ደስ ለማሰኘት እየተራመዱ ያሉትን እርምጃ ኢየሱስ እያደነቀ ነው። አግኝቻለሁ አንተ ጋር ጥረት። በእውነት ጣሩ። እስቲ አሜን ብሏ። ጣሩ። አሁን አውቃለሁ በጣም ብዙዎቻችሁ ቢዚ እንደሆናችሁ። እስቲ ጣሩና ማክሰኞኑና ጸልዩ። ጥረት ታወቅ። እስቲ ይመቻቻል። አመቻች። አሁን የምትችሉ ሰዎችን አይደለም እያልኩ ያለሁት፣ የምትችሉ ሰዎችን እየጣራችሁ አይደለም። ኑና ጸልዩ እንጂ። አሁን ለመምጣት ጣሩ። የምትችሉ ሰዎች ደግሞ ኑና ለመጸለይ ጣሩ። እንያዝ፣ እንታገል፣ ፋይት እናርግ። ኮምፈርተብል ዞን አትምረጥ ነው መጣር ማለት። ሞር ፋይት ማድረግ ማለት ነው። ያቅታለሁ፣ ይቋቋማለሁ፣ ፋይት ታደርገዋለህ። ስራ አለው፣ ጥረት አለው ስራ። በጣም ወዳጆች ሆይ ከእውነት ጋር ሳይድ አድርጉ። አሜን ነው። ከእግዚአብሔር ልጅ ከኢየሱስ ክርስቶስ ወንጌል በኩል ቆሙ። ሁሌ በፍጹም በዘመናችሁ ሁሉ የምንም የማንም የግለሰብ ቲፎዞ እንዳትሆኑ። ወንጌልና ወንጌል ብቻ። ዛሬ የክርስቶስን ወንጌል ሲሰብክ አይታችሁት በጣም መልካም ከሆነ ነገ የክርስቶስ ወንጌል ተቃዋሚ ከሆነ እሱ ከተቃወመማ ምን ማድረግ ይቻላል ተብሎ የክርስቶስ ወንጌል ተቃዋሚ ይሆናል እንዴ? ኖ ብራዘር። አሜን ነው። አዎ ሁሌ በእግዚአብሔር በኩል ነው መቆም ያለብን። ሁሌ ከዚህ እውነት ጋር ነው ሳይድ ማድረግ ያለብን። በትህትና ጎናቸው ሰው ለእግዚአብሔር ቃል እውነት ታማኝ ነው በሉት። ዶክትሪናሊ ላሉ ነገሮች በጣም ሲሪየሱ ነው። የእግዚአብሔር ቃል እውነት ሲነቀነቅ ኖርማል አትሆኑ። መታረም ካለ ቁጭ አድርጋችሁ መነጋገር፣ ከዛ እንደገና ካስፈለገ ደግሞ ተጨማሪ ሰው ጨምራችሁ መነጋገር። ከዛ መጽሐፉ የሚለው ደረጃ ሄዳችሁ እምቢ ካለ ምንድነው የሚለው? አመፀኛና ቀራጭ ሆንልን ነው የሚለው። በቃ ትቻሉ፣ ድጋሚ እኔ እናንተ መንገድ አንጋራም ብለህ ሂድ። ለምን? አንድ ያደረገን ወንጌል ነው። ወንጌል ከመሃላችን ከወጣ ድሮም አንተዋወቅም። ሰላም የተባባሉ ቸርች አይደል እንዴ? ምንድነው አንድ ያደረገን? ባህሪያችን አይደለም አንድ ያደረገን። ባይዘይ ባህሪ የተናበብነው ቸርች መተን ነው። እንዴት ጥሩ ነው ባክ ባህሪ የተባባለው የኢየሱስ ደም ጠርቶ ነው። እስቲ አሜን በሏ። የክርስቶስ የወንጌል እውነት ላይ እቺ ቤተክርስቲያን በጣም ትልቁ ኳሊቲዋ፣ በጣም ብዙ ጊዜ በዘመናት መካከል ቸርቾች ላይ የማይገኝ ኳሊቲ እቺ ቸርች ግን አላት። ምንድነው? ጨካኝ ናት በወንጌል እውነት ላይ ጨካኝ። ኢየሱስ ትዝ ይላችኋል ዮሐንስ 6 ላይ በጣም ብዙ ህዝብ ነው የሚከተለው ባይዘው። ከዛ ቆመና ስጋዬን ያልበላ ደሜንም ያልጠጣ፣ ስለ እንጀራ ነው አይደል የተወራው? ከሰማይ የወረድኩ እንጀራ እኔ ነኝ ምናምን ሲል፣ ኧረ አንተ ደግሞ ሙሴ 40 ዓመት ሙሉ ህዝብ ሲያበላ ካርሞ እንጀራ ነኝ አላለም። አንተ አሁን የተወሰነ ሰው ሰብስበ መግበ እንጀራ ነኝ እንዴት ትላለህ? ለዛም አንተ እኮ እዚህ እጅ ላይ የተገኘ እንጀራ ቆርሰ ነው። ሙሴ እኮ ከሰማይ እኮ ነው ያወረደው አሉት። ጌታ ኢየሱስ ምንድን ነው ያላቸው? ሙሴ አላበላችሁም አለ። አባቴ ነው ያበላችሁ ድሮም ቢሆን። አሁን የሚያበላችሁ አባቴ ነው። የድሮቹ በሉ ሞቱ አለ ኢየሱስ። አዎ የለም ማንም እስታውን ይላሉ እነሱ ቆመው። አሁንም እንጀራ የላከላችሁ አባቴ ነው አለ። ምንድነው እንጀራው ሲሉት እኔ ነኝ አለ። ድሮ መና በሉ አሁን መናው እኔ ነኝ አለ። እኔን የሚበላ አይሞትም አለ፣ በህይወት ይኖራል አለና ከዛ ስጋዬን የማይበላ ደሜን የማይጠጣ የአባቴ መንግስት ይወርስ ዘንድ አይገባውም ሲል ከ12ቱ በቀር የሚል ቃል አለ። ያው 5000 ተመለሱ ምንለው የበሉ 5000 ነው ያኛውን የመጀመሪያውን እንጀራ 12ቱ ቀሩ ነው የሚለው። ከ5000 በላይ ሊሆን ይችላል። ባይዞ ሄደው ህዝቡ ፈሪሳ ምንድን ነው የሚሉት? በላናችሁ ነበር እኮ መጀመሪያ። ይሄ ሰውዬ ምን እኮ የሚታመን እኮ አይደለም። እኔው ነኝ ብሎ ስጋዬንና ስጋዬን ብሉ ደሜን ጠጡ ነው ያለው አይደል? እንደሱ አይደል ያለው? እንደ ጌታ ስጋና ደም እንድትወስዱት እንደሱ አይደል እንዴ? ጌታ ኢየሱስ አሁን እኛ ነን እኮ ስጋዬን ብሉ ሲል ደሜን ጠጡ ሲል
ብለን እኮ አሁን እኮ በወንጌል እውነት ብርሃን የገባን ያንን ጉባኤ ዝም ብላችሁ ሳሉት እኛ ብንሆን ቆማችሁ እየሰማችሁ ያለ ስጋዬን ያልበላ ደሜን ያልጠጣ የአባቴን መንግሥት አይወርስም ሲል ስጋዬን ያልበላ ደሜን ያልጠጣ ስትል ምን ማለት ነው ሲሉት ሊትራሊ ስጋዬንና ደሜን አለ። ይህ እንዴት ያለ አስጨናቂ ንግግር ነው ብለው ትተውት ሲሄዱ ጌታ ኢየሱስ ክርስቶስ ከው ብሏል። ሄዱ እባክህ አንተ እንቀይረው እንዴ ብሎታል። እንዴ ጴጥሮስን ዞረና እናንተስ ልትሄዱ አይደል ያለው? ይሄ ባይዘው የውሳኔ ቃል ነው። ኢየሱስ ምርጫ እየሰጠ ብቻ አይደለም፣ ውሳኔ ነው። እማትስማሙ ከሆነ በዚህ እውነት ሂዱ። ወዴት? ይኸው እነሱ ወደሚሄዱበት ሂዱ። ጴጥሮስ ምንድን ነው ያለው? ጌታ ሆይ ካንተ ወደ ማን እንሄዳለን ብሎ አንተ የዘላለም ሕይወት ቃል አለ ሲለው ጌታ ኢየሱስን ምን እያለው ነው ጴጥሮስ? ስጋህን እንበላለን ደምህን እንጠጣለን አለው። አሁን የተናገረው ትምህርት የዘላለም ሕይወት ነው። እናንተን አስቀድሜ የመረጥኳችሁ እኔው ነኝ አለ። እስቲ አሜን በሏ። መጽሐፍ ምንድን ነው የሚለው? አብረውም ተከትለው ሄዱ። ያ ሁሉ ሕዝብ ሲሄድ ኢየሱስ አላለም። እውነት ላይ አትደራደሩ። ሮብ ዕለት ነው የአብርሃምን የተናገርኩት። ከይስሐቅ በላይ እግዚአብሔርን ይወደዋል ያልነው አምጣ ሲለው እምቢ ያላለው ለምንድን ነው? ለይስሐቅ አይደለም የሚነግረው፣ አብርሃም ለራሱ ነው የሚነግረው። ከይስሐቅ በላይ እግዚአብሔርን ነው የምወደው እና ሲያደርገውስ እያረድኩልን ነው እግዚአብሔር አየ አይልም። እግዚአብሔር ብሎ ምንም አይከለከልም። ወደ እግዚአብሔር ይፍን አይወስድም፣ እዚሁ ነው የሚጨርሰው። ኧረ ፌቨር አይደለም። እንደው በእውነት እግዚአብሔር በፍቅር ያጽናን እርሱን በመውደድ ዘመናችንን ሁሉ እግዚአብሔር ይጠቅልልልን። በእውነት እግዚአብሔርን በመውደድ ኢየሱስ ይወደው የነበረ ደቀ መዝሙር ኢየሱስንም ደግሞ እርሱ ይወደው ነበር። ሁሉን ትተው የተከተሉት ስለሚወዱትም ጭምር። ዓለምን የናቁት ኢየሱስን ወደው ነው። አንተነ ክብር ብለው ነው ዓለምን ከነ ክብሯ ይናቋት። ዓለምን የጠሉት ኢየሱስን ወደው ነው። ዓለም ቶታሊ የምትጠላ ብቻ ሆነ አልነበረም። በጣም የምታቀርብላቸው ግብዣ በጣም የሚያጓጓ ግብዣ። ለምን? ኢየሱስ ይበልጣል። ዓለም ደስታ የላትም ነው እንደሚለው በዓለም ከሚገኝ ደስታ ይልቅ ዓለም ደስታ የላት። ኖ የሚገኝ ደስታ አላት። ምን አይነት? ጊዜያዊ፣ መጨረሻው የዘላለም ስቃይና ሞት። ኢየሱስ ጋር ለዘላለም ነው፣ በልጦ ነው። አሜን ነው። እግዚአብሔርን መውደድ የቀደመ ፍቅር። ድሮ በጌታ አዲስ ሆናችሁ ትዝ ይላችኋል። ጸሎታችሁ ትዝ ብሏችሁ ያውቃል? አዳዲስ ስትሆኑ ጸሎታችሁ ጌታ ሆይ እንትን ስጠኝ ብላችሁ አይ በፍጹም እንደሱ አይነት ጸሎት አይጸልም። ኢየሱስ ወድሃለሁ እኮ ጌታ ሆይ ወድሃለሁ፣ ለእኔ ብለህ ነው መስቀል ላይ ይሞት። እንባ ሶፍት አይበቃን፣ ልብሳችን አይበቃን፣ ብልሽት ተብለን ዝብርቅርቅርቅ ብለን ወደ ቤት ስንሄድ ረበሽ ብለን ለምን ወድሃል? ጸሎቱ ፍቅር ላይ ነው። ወንጌል ስንሰብክ ስለምንወደው ነው። ምንም ነገር ብናደርግ ኢየሱስን ወደን ነው። ስንቆይስ በቃ ይወደድ። አሜን በሏ። ሌላ ነገር እንዳይኖረን ስቆዩ ሂሳባት ጀምሩ። ከፍቅሩ ተነሱ። በእግዚአብሔር ቤት ውስጥ እያኖረን የመጣው የጌታ ፍቅር የሚያዘልቀኝ የክርስቶስ ፍቅር፣ እሱን በመውደድ አሜን ነው። ተሰብረው እንዳይቀሩ መጠገን ደግሞ ፈለገ። ነገር ግን አለ ይህን በጎ ነገር አለ። አንገታቸውን ሰብረው ዘቅ ያሉትን ሰዎች መጣና ነገር ግን ደግሞ ይህ በጎ ነገር ደግሞ አለ። ምን? ጌታ ሆይ እኔ የምጠላውን ዋው! ጌታ ኢየሱስ ክርስቶስ ባይዘዌ ምንድን ያለው? እኔ ጸየፈዋለሁ አለ። ምን? የኒቆላውያን ትምህርት። ይሄ ትምህርት ባይዘው ኤፌሶን ቸርች ብቻ አይደለም ያለው፣ ሌሎቹም ቸርቾች ውስጥ አለ ምልክቱ። ትምህርቱን ግን ኢየሱስ ጸየፈዋለሁ አለ። የተረገመ ትምህርት ነው። እኔ የምጠላውን የኒቆላውያንን ትምህርት አንተም ጠልተሃል።
ይሄ በጣም ይበረታታል። ኢየሱስ ባይዘው ከላይ ያላስቀመጠው ረስቶት አይደለም። መሃል ላይ ያለውን ሲነግራቸው በጣም ዲስከሬጅድ እንዳይሆኑ፣ ከዛ ደግሞ ይሄንን ደግሞ ማበረታታው ነገር አለ። አዎ ለዛኛው ንስሐ ግባ አለ። አሁን በጣም ዲስከሬጅድ ሆነ እንዳትወድቅ፣ አዎ ንስሐ ግባ አልወስደው፣ ንስሐ ግባ፣ ተስተካከል። በዚህ ጉዳይ ከጸናህ ነው የምወስደው። ንስሐ እንገባለን። ይሄኛውንም ለካ አበረታቶልናል። ንስሐ እንገባለን። የመጨረሻ ቃል ቁጥር 7 ላይ ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋል። ድል የሚነሳ መንግሥተ ሰማይ ይገባል አይደለም የሚለው ቃሉ። ኦልሬዲ መንግሥተ ሰማይ ሰው የሚገባው አምኖ ነው። ግን በዚህ ጉዳይ ግን ድል ከነሳ በእግዚአብሔር ገነት ውስጥ ካለው ከሕይወት ዛፍ ምን ማለት መሰለህ? በሙላት ታገኘዋለህ ማለት ነው። ክብሩ ሰማይ የተዘጋጀው ክብር በሙሉ ያንተ ይሆናል። በእግዚአብሔር ገነት ካለው ከሕይወት ዛፍ አበለዋል። ክብር ለእግዚአብሔር። ሰማይ ሄደን ያው እየቀጠፍን የምንበላው ዛፍ አለ ማለት አይደለም። ከነ ሙሉ ክብሩ ግን የዘላለም ሕይወትን ኤክስፔሪየንስ እናደርገዋለን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ስለዚህ በጣም አስተውሉ። በጣም አበረታቶናል። በጣም ኢንከሬጅ አድርጎናል። አስተካክሉ ብሎናል። እናስተካክል። ምንድነው ማስተካከል ያለብን? ኢየሱስን መውደድና ደቀ መዛሙርትን መውደድ the whole package ነው ክርስትና። ጸሎት፣ ቅዱስ ቃሉን ማጥናት፣ ለጌታ ብሎ በንጽህና መኖር፣ እነዚህ በሙሉ ቀጥታ ክርስቶስን ከመውደድ ጋር የተያያዙ ናቸው። አጠገባችን ላለ ሰው መቆረስ፣ ወንድሞቻችንን በድካማቸው አጠገባቸው ቆመን ማገዝ፣ ለወንድሞቻችን መጸለይ፣ በሁሉ ነገር አጠገባቸው መቆም ወንድሞችን መውደድ ነው። ወደ ላይና ወደ ጎን ፍቅራችን ጤነኛ ከሆነ ክርስትና ላይ ያለ የትኛውንም የህይወት አቋማችንን ይነካዋል። ወደ ላይም ወደ ጎንም ያለውን ይነካዋል። የሚበረታታ ነገራችን የትኛው ነው? ማስተካከል የሚገባን አስተካክሉ የምንባለውስ ነገር ደግሞ የትኛው? ምንድነው ማስተካከል ያለብን? ይህንን በልባችሁ ያዙ።